የተከበሩ ዶክተር እንዳሻው ጣሰው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድርና የዕለቱ ክብር እንግዳ ክብርት ወይዘሮ ፋቴ ስርሞሎ የክልላችን የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ፣ ክብርት ወይዘሮ ሙፈራይት ካቢል የኢፌዴሪ ስራና ክህሎት ሚኒስቴር፣ ክቡር አቶ እርሶሎ አቡሬ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ ዶክተር ዲላሞ ቶሬ የክልላችን የመንግስት ዋና ተጠሪና የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ የተከበሩ ወይዘሮ ነፊዛ ማህዲ የኢፌዴሪ ባህልና ስፖርት ሚኒስቴር ዴኤታ፣ ክብርት ወይዘሮ ሂክማ ከይረዲን የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስቴር ዴኤታ፣ ክብርት ወይዘሮ ነቢያ መሐመድ ናስር የኢፌዴሪ ስራና ክህሎት ሚኒስቴር ዴኤታ፣ የተከበራችሁ የክልላችን አስተባባሪ ኮሚቴ አባላት፣ የተከበራችሁ የዩኒቨርሲቲ እና በክልላችን የሚገኙ የተለያዩ የኮሌጅ ዲኖች፣ የተከበራችሁ ከፌዴራል እና ከአዲስ አበባ ከተማ አስተዳደር የመጣችሁ የተለያዩ ተቋማት ኃላፊዎች፣ ክቡር አቶ ሳሙኤል መንገሻ የክልላችን ባህል ቱሪዝም ቢሮ ኃላፊ፣ የተከበራችሁ የክልሉ ካቢኔ አባላት፣ የተከበራችሁ የዞኖች እና የኢሊ ወረዳዎች አስተዳዳሪዎች፣ ክቡር አቶ መሐመድ አሚን ሀጂ ማህዲ የሀላባ ዞን ምክር ቤት ዋና አፈ ጉባኤ፣ የተከበራችሁ የኢፌዴሪ ቅርስ ባለስልጣን ከፍተኛ ተመራማሪዎች፣ ክብርት ዶክተር ነጃት ግርማ በኢፌዴሪ የሕዝብ ተወካዮች ምክር ቤት የሀላባ ተወካይ፣ የተከበራችሁ ከአጎራባች ክልሎች የተገኛችሁ የሲዳማ፣ የኦሮሚያ፣ የወላይታ ወንድም ህዝቦች ተወካዮች፣ የተከበራችሁ ከክልላችን ከሁሉም ዞኖችና ልዩ ወረዳዎች የተገኛችሁ የህዝብ ተወካዮች፣ የተከበራችሁ ከተለያዩ ዓለም ሀገራት የተገኛችሁ የብሔረሰቡ ዲያስፖራ አባላት፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ የተከበራችሁ የተለያዩ ሚዲያ የመጣችሁ የሚዲያ ባለሙያዎች፣ የተከበራችሁ የሀላባ ብሔረሰብ የዘር መለወጫ መንገሳት ቴራ በዓልን ለማክበር ዓለም አቀፍ ስታዲየም የተገኛችሁ በሙሉ ክቡራትና ክቡራን፣ በቅድሚያ 2018 ዓመተ ምህረት የሀላባን ብሔረሰብ የዘመን መለወጫ ሴራ በዓልን ለማክበር እንኳን በሰላም መጣችሁ። አሪቤ እንኳን በሰላም አደረሳችሁ አደረሰን። ሀላቢ ኡመቲ ሴሪ ከበጃ ታባዮ ገሬቲን ኢሊሾኔ ኢትዮጵያ የአያሌ ብሔረሰቦች መገኛ ናት። የተለያዩ ቋንቋዎች፣ ባህሎች፣ ትውፊቶች ባለቤት ከመሆኗ በላይ የበርካታ የሰው ልጆች የቀደም ታሪክ መነሻ የአምባ መሆኗ ምድረ ቀደምት ሀገር ናት። ህዝቦቿ ዘለግ ላሉ ምዕተ ዓመታት በጠንካራ የማህበረሰባዊ እሴቶች እርስ በርስ በመተጋገፍ ሀገር አጥንቶ ኖሯል። ለዘመናት በገነቧቸው መልካም እሴቶች አማካይነት ለሚገጥሟቸው ማህበራዊና ኢኮኖሚያዊ ቀውሶች መፍትሄ ሲያበጁም ከርሟል። እነዚህ ባህላዊ እሴቶች ማህበራዊ ከሆኑ የሰው ልጆች ስብዕናዎች ጋር እጅግ የተቆራኙ ናቸው። ለአካባቢ ለተፈጥሮ ሚዛን ጥበቃ ያላቸው አዎንታዊ አበርክቶ ተቆጥሮ የሚዘለቅ አይደለም። በሀገራችን በሁሉም ማህበረሰቦች ዘንድ የሚገኙ ባህላዊ እሴቶች ቁጥራቸው ብዙ ናቸው። እንደ ሀገር ማዕከላዊ ጠንካራ መተዳደሪያ ህገ መንግስት ባልነበረበት ዘመን ባህላዊ እሴቶች የአኗኗር መመሪያም ነበሩ። ዛሬ ለደረስንበት የኢኮኖሚና ማህበራዊ እድገት የጀርባ አጥንት ናቸው። ገና በማደግ ላይ ለሚገኙ ዴሞክራሲያችን ጅማሮ ባህላዊ እሴቶች ብርቱ መሰረት ናቸው። ብዙ የዓለማችን ሀገራት ባህላቸውንና ባህላዊ እሴቶቻቸውን መሰረት በማድረግ የኢኮኖሚያዊ ስርዓታቸውን አንጿል። የፖለቲካ ቅኝታቸውንም ከቀደም ታሪክና ባህላቸው ጋር በማዛመድ የተረጋጋ ሀገረ መንግስት መገንባት ችሏል። እኛ ኢትዮጵያን
በርካታ የማህበረሰባዊ እሴቶች በረከቶች የተከበብን ነን። ነገር ግን ለብዙ ዘመናት በእጃችን ያለውን ጸጋ አሽቀንጥረን ጥለን የሌላ ባህልና አስተሳሰብ ፍለጋ ስንኳተን ኖረናል። ከባህል ማዶ የተዋስናቸው ባዕድ እሳቤዎችና ባህሎች ከእኛ ስሪት ጋር ባለመገጣጠማቸው ከንትርክ ተራ ጭቅጭቅ ያለፈ ለዘመናት በጦርነት ከርመናል። በራስ አለማድመቅ የሌላም ከመጀከጀል መዘዙ ይኸው ነው። የእኛ ችግር የራስን ባህላዊ እሴቶችን መጠቀም አለመቻል ብቻ አይደለም፣ የራስን ትቶ የሌላም ማዋስ ብቻም አይደለም። እጅግ በጣም የሚገርመው የራስን ለማጥፋትና ለማንኳሰስ የሄድንበት ርቀት ብዙ ነው። በሀገራችን ታሪክ እንዲጠፉ እንዲጠለሹ አሊያም እንዲዛቡ የተደረጉ ባህላዊ እሴቶች ቤቱ ይቁጠራቸው ቱባ ስሪታቸውን እንዲያጡና በእጅጉ የተበረዙ እሴቶችን ቁጥራቸው ብዙ ነው። የተወሰኑ ደግሞ ከነባራዊ አቅማቸው በላቀ መልኩ ተጋድሎ የሀገር ብቻ ወይ ማንነት ባህል እንዲሆን የተሰራው ስራ ብዙሃኑን ያስከፋና ሀገራዊ አንድነት ላይ አሉታዊ ጫና እስከ ማሳደር የደረሰ እንደነበር የቅርብ ጊዜ ትውስታችን ነው። ስለዚህ የበላይ እሴቶቻችን ቅኝት ሙሉ እይታና ፍትሃዊነት የጎደለው ከሆነ የሚገጥማቸውን ችግር የተወሳሰበ ይሆናል። አሁን በሀገራችን የሚታየው የፍትህና የእኩልነት ጅማሮ ትልቅ ተስፋ የሚያሰንቅ ነው። ሀገር በቀል ችግር ትንተናና ሁሉ አቀፍ የመፍትሄ ስርዓት እይታችን ከትላንት ለመማር ያለንን ዝግጁነት ያሳያል። በመጣመር መንግስት ለሀገር በቀል እውቀቶችና እምቅ አቅሞችን የተሰጠው ትኩረት በራስ ለመበልጸግ ያለንን ጽኑ ማሻት ይገልጻል። ለባህላዊና ለባህላዊ እሴቶች ትግበራ የተፈጠረው መደላደል በትላንት ውረት በዛሬ ዕድልና በነገ ተስፋችን መካከል ያለውን ቁርኝት ለማዳበር የጀመርነውን ጉዞ ጠንካራ ሀገረ መንግስት ለመገንባት ያለንን ብሩህ ጅማሮ አመልካች ነው። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የሀላባ ብሔረሰብ ከቀደም የሀገር ብሔረሰቦች አንዱ ነው። የራሱ ቋንቋና ባህል ማንነት ያለውና የዳበረ ማህበረሰባዊ እሴት ባለቤት ነው። ብሔረሰቡ ሁሉ አቀፍ የሆኑ ጉዳዮችን የሚመራበት ህገ መንግስት ሴራ ይባላል። ሴራ ያልተጻፈ ህገ መንግስት ሲሆን በትውልድ ቅብብሎች እስካሁን ደርሷል። ኢኮኖሚያዊ ጉዳዮች የሚዳሰሱበት፣ ማህበራዊ ችግሮች የሚፈቱበትና ዲፕሎማሲያዊና የሉዓላዊነት ጉዳዮች ጭምር የተካተቱበት መመሪያ ነው። በኦገቴ ሴራ እውነተኛ ፍትህ የሚረጋገጥበት ከመሆኑም በተጨማሪ ከዲሞክራሲ መሪዎች መካከል ቁንጮ የሆነው ሀሳብን በነጻነት መግለጽ የሚራመድበት አውድ ነው። ኦገቴ የተለያዩ ጠቃሚ ውሳኔዎች የሚተላለፉበት፣ ህጎች የሚወጡበት፣ የሀላባ ብሔረሰብ የመረዳዳት የመተጋገፍ እሴት አለው። ይህም ሚሻላ ይባላል። በሚሻላ በተለያዩ ምክንያቶች ግለሰቦች ወይንም ቡድኖች ማህበራዊ ቀውስ ሲገጥማቸው በጎሳ አባላት ደረጃ አሊያም ችግሩ ገዘፍ ሲል እንደ ብሔረሰብ ድጋፍ የሚደረግበት የዜጎች መታደጊያ እሴት ነው። ይህ እሴት ከቀደምት አባቶች ጀምሮ የተከበረ የቆየ ሲሆን በአሁኑ ሰዓት ላይ ለችግር የተደረጉ በርካታ አካላት እየተደገፉ ይገኛል። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የሀላባ ብሔረሰብ የራሱ የሆነ ዘመን አቆጣጠር አለው። ታኅሳስ በብሔረሰቡ መጠሪያ መንገሳ የመጨረሻ ወር ሲሆን ጥር በብሔረሰቡ አጠራር ቦቶታ የአዲሱ ዓመት የመጀመሪያ ወር ነው። ዛሬ ለመሰባሰባችን ምክንያት የሆነው የሀላባ ዘመን መለወጫ መንገሳ ሴራ በዓል ነው። ይህ በዓል በየዓመቱ በታኅሳስ ወር ወይም መንገሳ መጨረሻ የሚከበር ነው። በዚህ ወር የብሔረሰቡ አርሶ አደሮች ከዓመቱ አዝመራ የተገኘውን ምርት ሰብስበው ለቀጣይ የእርሻው በተስፋ የሚጠባበቁበት የጥጋብና የታድላ ወቅት ነው። በሌላ በኩል ግርዘኞች ለ6
ተከታታይ ወራት በአንድ ጥላ ስር በብሔረሰቡ አጠራር ነቀታ ስር ተሰብስቦ የብሔረሰቡን የሴራ ሕግጋት በመለማመድ የተግባር ስልጠና የሚወስዱበት ነው። በነቀታ ሴራ ግርዘኞች የመምራት ጥበብን እና የመመራት ፋይዳ በመመሪያ ወይንም በመሪያቸው ወይንም በኡማ አማካይነት ይሰለጥናሉ። በሱማ አዎ ሂደት በነቀታ ተቋም ወንበር ያላቸው ወማ፣ ወለበሬ፣ አድላ፣ ፋቶ፣ ገንዞ እና ሄለሞ የሚባሉ 6 አስተባባሪዎችና እንደየብዛታቸው መጠን የሚወሰን ካቢኔዎችን ያዋቅራሉ። ስለ ስራ ክፍፍል፣ ቀድሞ ስለመገኘት እንዲሁም ስንፍናን ስለመጸየፍ በጥልቅ ይገነዘባሉ። ስነ ኪታብ ሙያ የማህበረሰቡን ጭፈራዎች በጭፈራ ግሩም ዜማዎችና በመንጎራጎር እንዲሁም ዕደ ጥበብ ስራዎችን በመስራት የተግባር ልምምድ ያከናውናሉ። ስለ ግዛት አስተዳደርና ሉዓላዊነትን ማስከበር ከሌሎች ጎረቤት አቻ ቡድኖች ወይንም በብሔረሰቡ አጠራር ዳራ ጋር በማፋለም የተግባር ልምምድ ያደርጋሉ። አሁን ፊት ለፊታችሁ ያሳዩት ትርኢትም እሱ ነው። በዌሻ ግርዘኞች እንደያ አንዳቸው ለአንዳቸው ተከፋፍሎ ማብላትና የአብሮነት ማህበራዊ መስተጋብርን ከስር መሰረቱ የሚለማመዱበት ነው። ነቀታ ሴራ ግርዘኞች ወደፊት ለሚጠብቃቸው የተለያዩ ማህበራዊና ኢኮኖሚያዊ ኃላፊነት የህይወት ፈተናዎችን በፍጹም በመተማመን በመተሳሰብና አብሮነትን የሚማሩበት ነው። እነዚህና መሰል ክዋኔዎችን በማድረግ በየአካባቢው የሚታወቀውን የመጨረሻ የወርሃ መንገሳ የገበያ ቀን ላይ ከልጅነት ወደ ወጣትነት መሸጋገር ለማብሰር ወደ ገበያ ይወጣሉ። ይህም ሁሉቃ ይባላል። ትርጉሙ መሻገር ማለት ነው። የአላባ ዘመን መለወጫ መንገሳ ሴራ በዓል የሚባለው ይህ ወቅት በመሆኑ በድጋሚ እንኳን ለአላባ ብሔረሰብ ዘመን መለወጫ መንገሳ ሴር በሰላም አደረሳችሁ፣ በሰላም አደረሰን። ክቡር ፕሬዝዳንት፣ ክቡራትና ክቡራን፣ የዘንድሮ የአላባ ዘመን መለወጫ መንገሳ ሴራ በዓል ሴራ በዓላችን በህብር የመቻል አቅማችን ማሳያ ነው በሚል መሪ ቃል እየተከበረ ይገኛል። ይህ መሪ ቃል የተመረጠበት ዋናው ምክንያት የአቅሞች ሁሉ መነሻና ዋነኛው በመሆኑ ነው። እኛም አላባዎች በብዙ መልኩ የሚገለጽ በህብረት የመቻል አቅም ማሳያ ተምሳሌቶች ነን። አዎ በህብረት መዋቅራዊ ቁመናችን አድሰናል። ለህዝባችን ጥራት ያለው መሰረተ ልማት ለማቅረብ በማሻሻል በህብረተሰብ ተሳትፎ የቁሊቶ ከተማ የውስጥ ለውስጥ አስፋልት ይሆን አድርገናል። የህዝባችን ማህበራዊ ችግሮችን ለማቅረብ እንዲያስችለን በትብብር የአላባ አጠቃላይ ሁለተኛ ደረጃ ትምህርት ቤት ግንባታን ጨምሮ የቡራትቾ ልዩ አዳሪ ትምህርት ቤትና ሌሎች ትምህርት ቤቶችን በመገንባት ሞራልን አፍርተናል። ይነጸናል። ተደጋግፈን የቁሊቶ ከተማ ጤና ጣቢያ እና የቁሊቶ አጠቃላይ ሆስፒታል እንዲሁም ከለውጡ ማግስት በተለየ መልኩ በአንድ ዓመት ብቻ ተጨማሪ 6 ጤና ጣቢያዎችን ሰርተን ማህበረሰባችን ከጤና እንግልቶችን መቀነስ ችለናል። ለድንገተኛ ሕክምናዎችና ተልዕኮ ሕክምናዎች የሚያግዙ የተለያዩ አምቡላንሶችን ከቅርብ ባሻገር ዛሬ የህዝባችን የመድኃኒት እጥረት ችግር የመፍታት ሞዴል የህዝብ መድኃኒት ቤት ዛሬ ጠዋት በጋራ አስመርቀናል። ግብርና ለሀገራችን ብሎም ለህዝባችን የጀርባ አጥንት መሆኑን በመገንዘብ ዘርፉን ለዘመናት ለማዘመንና መካናይዜሽንን ለማሳደግ እንዲያስችለን በርካታ አርሶ አደሮችን በማደራጀትና የእርሻ ትራክተሮችን በማቅረብ ምርትና ምርታማነትን በእጅጉ ማሻሻል ችለናል። የህዝባችን ቀዳሚ ችግር ንጹህ መጠጥ ውሃ ነው። ከዚህ ችግር ለማላቀቅ ዘርፉን በብዙ ጥረቶች የተደረጉ ሲሆን ከለውጡ ወዲህ ህዝብና አጋር ተቋማትን በማስተባበር 11 ጥልቅ የመጠጥ ውሃ ቁፋሮችንና ዝርጋታዎችን በማከናወን
የዋት ጤምና ስቃይ ለመቀነስ ጥረት ተደርጓል። የአዳባ ዞን መዋቅር የለውጡ መንግስትና የብልጽግና ፓርቲ ፍሬ ነው። መዋቅሩን ከማደራጃትና ወደ ስራ ከማስገባት ጎን ለጎን በቆራጥ ውሳኔ በጥብቅ ክትትል ከሁሉም የዞን አገልግሎት በአንድ ቦታ መስጠት የሚችል ግዙፍና ውስብስብ ባለ 5 ወለል የዞን አስተዳደር ህንፃ አጠቃላይ 461.8 ሚሊዮን በፈጀ አጠቃላይ ወጪ ገንብተን እነሆ ዛሬ ለምርቃት አብቅተናል። እንኳን ደስ ያላችሁ።